በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባሪያ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ስሙንም ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ሁሉ ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይብላል። ክብር ለጌታ ለኢየሱስ ይሁን። እግዚአብሔር የተመሰገነ ይሁን። በዚህ ክፍል ማየት የፈለግኩት ወገኖቼ ውስጤ የሞላ ነገር ለአንዳንድ ሰው መልእክት ይሆናል ማለት ነው። ምንድነው እሱ? ርዕሱ ምንድነው የሰጠሁት? የከፍታ ፍጥነት በሚል ርዕስ ሰጥቼው ይህን ምንድነው በዚህ የፊልጵስዩስ ክፍል ማየት የፈለግኩት ምንድነው? መንፈስ ቅዱስ ለምንድነው ይህን በውስጥ ያስቀምጠው ብለን ስናስብ በጣም የሚገርማችሁ በጣም የጌታ ኢየሱስ ክርስቶስ ዝቅ ማለት ያሳየናል። እዚህ አካባቢ ማለት ነው የጌታ ኢየሱስ ክርስቶስ የዝቅታ ደረጃ የመውረድ ደረጃ ያሳየናል። ያው በዚህ አሁን ባለንበት ወቅት እንግዲህ በሚለቀው ያለንበት ወቅት በጣም በቃ በኢየሱስ ክርስቶስ ስቅለትና ሞትና ትንሣኤ ብለን የምናከብርበት መታሰቢያው ቀን ማለት እንደ መታሰቢያ ነው በትክክለኛ አባባሉ የሚቆጠረው። የቀኑ ልክ እንደዚህ ያርጉ እንደዚህ ያክብሩ ምናምን ተብሎ የተሰጠን ቀን አይደለም እና እንደ መታሰቢያ ብዙ ሰው ያከብረዋል። ስለዚህ በዚህ በምናውቀው ልክ በጣም የተዋረደበት ጊዜ፣ በጣም ራሱን ዝቅ ያለበት ጊዜ፣ ራሱን የሰጠበት እስከ መስቀል ድረስ እስከ ሞት ድረስ የታዘዘበት ጊዜ ወይም ደግሞ ሰዓት ነው ይሄን የምናስታውሰው። ክብር ለጌታ ይሁን። ይሄ ማለት የከፍታ ፍጥነት ለምንድን ነው እንደዚህ የሆነው ወገኖቼ? ያለመጠን መውረዱ የሚያሳየን ያለመጠን ከፍታ ያመጣል። በጣም ሰው ልጅ በራሱ ከፍ ማለት ሲፈልግ በቃ ዝቅ የሚያስብለው ነገር ፈልገዋል ማለት ነው። ስለዚህ ከጌታ ከኢየሱስ ክርስቶስ የምንማረው አንድ ነገር ምንድነው? ከዚህ ክፍል ከእግዚአብሔር ጋር መተካከልን እንደመቀማት እና እንደመዋረድ ሳይቆጥር ይሄ ምን አደረገ? በጣም ራሱን አዋረደ። የባሪያ መልክ ያዘ። በጣም የሚገርማችሁ የባሪያ መልክ መያዙን እስከ እግር ማጠብ ድረስ የባሪያ ስራ መስራቱን የሚያሳየን እስከ መስቀል ሞት ድረስ መታዘዝ የሚያሳየን በጣም የሚገርማችሁ ለእኛ ይገባ የነበረ እንደምታውቁት የሞት ቅጣት መዋረዱን እኔና እናንተ ማንኛውም ሰው ዝቅ ያለበት ቦታ መውረዱን ነው የሚያሳይ። በዛ ልክ ዝቅ ባይል ኖሮ እኛን አያገኝም ነበር። የሚገርማችሁ አንቺን አያገኝም ነበር፣ አንተን አያገኝም ነበር፣ እኔን አያገኝም ነበር። በጣም በየትኛው ዝቅታ መኖሩን ነው። ይሄን በጣም ልቤ የነካ ምን መሰላችሁ? በየትኛው ዝቅታ መኖራችን፣ በየትኛው መዋረድ መኖራችን የሚያሳይ ነው። የጌታ ኢየሱስ ክርስቶስ ዝቅ ማለትና መዋረዱን የሚያሳየው በሰው ዝቅታ፣ በሰው መዋረድ ልክ ነው። ይህን ስላችሁ ራሱን ባዶ አደረገ እስከ ማለት ባዶ ማድረግ ማለት ምንም እንደሌለ መምሰል ባዶ ነው። ስለዚህ ያ በዛ ልክ ዝቅ ባይል ኖሮ ጌታ ኢየሱስ ክርስቶስ እኔን አያገኝም ነበር። በየትኛው ዝቅታ እንደነበርኩ፣ በየትኛው መዋረድ እንደነበርኩ፣ በየትኛው ደረጃ እንደነበርኩ የሚያሳይ የኔ ደረጃ ነው። ያ ደረጃ ነው ጌታ ኢየሱስ ክርስቶስ ዝቅ ያስባለው ነገር። እኔን አንድን ፍጥረት አንድን ሰው እንዳይቀር አንድን የተዋረደ የዝቅታ ደረጃ የመዋረድ የከፍታ ሳይሆን የዝቅታ የመውረዱን ደረጃ የሚያሳየው የሰው ልጅ ነው። የሰው ልጅን የመውረድን ደረጃ ያሳያል። ከፍ ቢል ኖሮ አይ ቲንክ ሰው እሱም ራሱ ከፍ ያደረገ ሰው የሚያገኘው ራሱና በቃ በራሱ ጽድቅ ያደረገ እንደ ፈሪሳዊ ራሱ ጻድቅ የሆነ ሰው እንደዛ ነገር ብቻ እኔ ጻድቅ ነኝ ብሎ በሚያስብ ሰው በእነሱ ልክ ብቻ ቢመጣ እንጂ ሲጀመር ጽድቅ የሚለካ በእግዚአብሔር ነው። እና ደግሞ በከፍታ ላይ ዝም ብሎ በጣም የተወሰነ ሰው ይቀራል ብለን ብናስብ በቃ የመዋረዱ ልክ ቢቀንስ ኖሮ
ቢቀንስ ኖሮ እና እኛ እንደምንፈልገው ፍላጎት አለ። እኛው መዋረድ አንፈልግም አይደል? በዛ ልክ ቢሆን ኖሮ ሰው ይቀራል። በጣም የሚገርመኝ የመጨረሻ የመዋረድ ልክ ሲዋረድ እና ዝቅ ሲል ሲታዘዝ ያም ሆኖ እስከ መስቀል ሞት። የመስቀል ሞት ወገኖች ዝም ብሎ እንዲሁ እንደምንናገረው ሞት አይደለም። በጣም የመዋረድ የባሪያ መልክ ነው። ስለዚህ የመጨረሻ የሰው መውረድ የሚያሳየው የኢየሱስ ክርስቶስ መውረድ ነው። አንድን ነፍስ እንዳትቀር ከዝቅታ ወርዶ ነው ይዞን የወጣ። ክብር ለጌታ ለኢየሱስ ይሁን። ያ መዋረድ ልክ በዛ ልክ ቫይስ ቨርስ ምን አደረገ? እግዚአብሔር ከፍ ከፍ አደረገው። ወገኖች በመታዘዝ ልክ በመታዘዝ ምክንያት መውረዳችን የሚያሳየው እግዚአብሔር ምን ያህል ከፍ እንደሚያደርገው ነው። አስቡት። ጌታ ኢየሱስ ክርስቶስ አገልግሎ የሄደበት ዘመን እንደምታውቁት 3 ዓመት ተኩል አካባቢ። ይህን አገልግሎ የ3 ዓመት ተኩል አገልግሎት ምን ያህል ዝቅታ ወርዶ ምን ያህል ከፍታ እግዚአብሔር አብ እንዳስቀመጠው እናያለን። የሰው ልጅ ደግሞ እንዴት ለምን ዚያን ሁሉ ዘመን ይወስዳል ብንል በራሱ ከፍ ያደረገ ሰው በራሱ ዝቅ እስከሚል እግዚአብሔር ይጠብቃል፣ ወይም ደግሞ እግዚአብሔር ዝቅ ያደርገዋል። ያ ማለት በጌታ ከኢየሱስ ክርስቶስ ተምሮ የመጨረሻ ዝቅታ ካልወረደ የመጨረሻ ከፍታ ሊያገኝ አይችልም። ያ መዋረድ ደግሞ ለጌታ ብሎ ነው። እግዚአብሔር ወልድ ኢየሱስ ክርስቶስ የታዘዘበት ልክ የእግዚአብሔርን መታዘዝ ነው። የእግዚአብሔር አብ የአባቱን መታዘዝ ነው። እኛን ደግሞ የጌታ ኢየሱስ ክርስቶስን አምሳያ የጌታ ኢየሱስ ክርስቶስ ቃል ማክበር መታዘዝን ልክ የት እንደሚያወርድ አይተን ብንወርድ የኢየሱስ ክርስቶስን ክብር እኛ በልጆቹ ቦታ ላይ ባስቀመጠልን ከፍታ የምናገኘው በፍጥነት የምናገኘው የኛ በፍጥነት ዝቅታ መውረድ ነው። እኛ በፍጥነት ከፍታ በላይ በከፍታ ብንጀምር ከፍታ በምንለው ነገር ብንጀምር ብዙ ሰው የሚቸገርበት ፓርቲ ይሄ ነው። ስሙ ይቀይራል፣ ያለ ስሙ ስም በቃ ምንም በቃ ማለት አሉ። በእግዚአብሔር ሰዎች ያሉት እግዚአብሔር በተጠቀመባቸው በጣም ፓወርፉል በሆኑ ሰዎች እግዚአብሔር የተጠቀመባቸው ሰዎች ስም በመጠቀም ስም በመቀየር አንዱ በማምጣት አንዱ በማለት በከፍታ ትጀምራለህ፣ በቢሮ ትጀምራለህ፣ በምን ትጀምራለህ። መጀመሪያህን ይበላሽና መጨረሻህን በዛ ይዞ ይሄዳል። ወገኖች የመታዘዝ ልክ ከማን እንማራለን? ከጌታ ካልተማርን። ስለዚህ ሰው ከከፍታ ጀምሮ ከፍታ ያገኛል፣ ከዝቅታ ጀምሮ ከፍታ ያገኛል። ምክንያቱም አንተ ዛሬ የጀመርክበት በዛ ትጨርሳለህ። ዴስቲኒ ነው ማለት አይደለም። ለጌታ ስትል ያልከው ዝቅ ያልከው ባይዘው ዝቅ ያልከው ለማን ነው? የከፍታን ልክ የሚወስነው ዝቅ ያልከው ለማን ነው? ለሰው ከሆነ ሰው ከፍ ያልካል፣ ችግር የለውም። ያልክበትን ነው የሚወስነው። ለሰው ከሆነ ዝቅ ያልከው ሰው ከፍ ያደርጋል። በራሱ ልክ ነው። ሰው የሌለው ምን ይሰጣል? የመጨረሻ እኮ በምትወደውና በምትፈልገው አንተ ያንተን አርአያ አድርገህ የያዝከው ምሳሌ አድርገህ የያዝከውን ሰው ብትደርስ እኮ ያ ሰው ነው፣ እዛ ሰው ጋር ነው የምትደርሰው። ከዛ በላይ መድረስ አትችልም። ሌላ አላየህም፣ ምሳሌ የለህም። በእግዚአብሔር ልክ መታዘዝ ብትታዘዝ በዛ ልክ ባስቀመጠልህ በያዘልህ ክብር ልክ ትከብራለህ። እና ደግሞ ጊዜ አትፈጅም። የኢየሱስ ክርስቶስ በአጭር ዓመታት 3 ዓመት ተኩል ዓመት ታዞ አገልግሎ የአብን ሐሳብ ፈጽሞ ሲሄድ ያደረገው ከፍታ ያገኘው ከፍታ እንደምታውቁት ነው። ሰው ደግሞ ምን ያህል 30 ምናምን ዓመት ጌታ ኢየሱስ 3 ተኩል ሲፈጀው ሰው 35 ዓመት 45 ዓመት 55 ዓመት እያለ በራሱ ከፍታ ይቆይና የእግዚአብሔርን ከፍታ ሳያገኝ ይቀራል። በጣም ይገርማችሁ። መነሻው ነው። የመታዘዝህ ልክ ታገኛለህ። ክብር ለጌታ ይሁን። የሚሰጥህ ጌታ መሆኑን አምነህ ከጌታ ብትጠብቅ ጌታን ይሰጥሃል። የሚሰጥህን ሰውን አምነህ እንትን ብትል ሰውን ያመንከውን ሰው እሱም ራሱ በጣም የዋህ ሰው ከሆነ በጣም ደግ ሰው ከሆነ እሱ ያለበት መቼም ከሱ በላይ አያርገን። ከጌታ ይመጣል። እሱ ባለበት ከፍታ ላይ ሊያደርግ ይችላል፣ በጣም ቢወድ ማለት ነው። ስለዚህ ሰው ለምን ነው ዘመኑ የሚያራዝም ብንል በራሱ ከላይ ነው የጀመረው። ብዙ ሰው ይህችን ነገር ይቸገርበታል። ብዙ ሰው በትዕቢት ይወድቃል። በትዕቢት ደግሞ ከዲያብሎስ ነው ወገኖች። እና ህጉ ፕሪንሲፕሉ ምን መስላችሁ? በራስ ዝቅ ስትል እግዚአብሔር ከፍ ያደርጋል። በራስ ከፍ ስትል ደግሞ እግዚአብሔር ዝቅ ያደርጋል። የሚገርማችሁ ማቴዎስ ወንጌል ላይ ያለ ክፍል ራሱ ብናየው በሆነ ቦታ ላይ
ታድመ ተጠርተህ ብትሄድና ከፍታ ወንበር ላይ ቢሰጥ ዝቅ ባለ ቦታ ላይ ዝቅ ባለ ወንበር ላይ ተቀምጠህ ቆይ ነው። ለምን ከአንተ በላይ ሰው ይመጣና አንተ አንዴ እናስቸግርህ አንዴ በዚህ ቦታ ላይ ትቀመጣለህን ብሎ ከአንተ በላይ ተብሎ በደረጃው ሰው በሰጠው ደረጃ መጥቶ አንተን ለመነሳት ምን ታደርጋለህ? ከነበርክበት የከፍታ ወንበር ወርደህ ዝቅታ ላይ ትወርዳለህ። ለምን ካልሆነ ግን በዝቅታ ብትጀምር ከታችኛው ወንበር ብትጀምር ሰው መጥቶ እዚህ ነው ደረጃ ብሎ አምጥቶ ከፍ ያደርጋል። ባይ ዘ ወይ እግዚአብሔር ሳያከብር ሰው ሊያከብር አይችልም። ጉዳይ የምትጨርሰው ከእግዚአብሔር ጋር ብቻ ነው። እግዚአብሔር ሰማይ ሲከፈት ሰማይ ሲታዘዝ ለሰማይ ስትታዘዝ ከሰማይ ሲመጣ የሚታዘዝህ ወዶም ተገዶም። ይህ ፕሪንሲፕል ነው። ወደም ተገዶም የሚታዘዝህ ከላይ ስለመጣ ከላይ የሆነ ነገር የሚከለክል ነገር የለም። ክብር ለእግዚአብሔር ይሁን። ስለዚህ ከፍ ለምትልበት ነገር አውቀህ ዝቅ የምትልበትን ደረጃ ማወቅ አለብህ። ለማን ብለህ ይህን እንዳደረግክ መሆንህን ደግሞ ማወቅ አለብህ። ያ ዝቅታ ደግሞ የእኛ ዝቅታ የእኛ ውርደት ተሸክሞ ተዋርዶ በዚህ ደረጃ ላይ ያደረሰን ለክብር ያደረሰን ለዚህ ለዘላለም ሕይወት ያበቃን ጌታ ኢየሱስ ክርስቶስ ስሙ ይባረክ። እና ወገኖቼ ልክ እንደዚህ አንድ ሳምንት ሕማማቱን አስታውሰህ እንደምን ብለህ ተንከባለህ ጾም ብለህ ምናምን ብለህ ሰርተህ ጥረህ ግረህ በራስህ ለምታገኘው ጽድቅ ከዚህ እሁድ ጀምረህ የምታደርገው ምንድን ነው? በስካር ላይ ነው። ስካር ላይ ታድራለህ። መጨረሻህን መፈናከት ይሆናል ማለት ነው። መጨረሻው ሆቴል አልነበረም። ጌታ ኢየሱስ ክርስቶስ እንደዛ ሕማማቱን አስታውሰህ ከትንሣኤ በኋላ ሆቴል አልነበረም እና ትንሣኤን በማለት አክብረህ የምታድርበትና የምትውልበት የምታደርገው ነገር ሁሉ መቼ ነው የረሳው? በቃ በዚህ ዓመት ነው የምታስታውሰው? በዚህ ልክ አይደለም። ስለዚህ ጌታን የሚያውቅ ሰው ጌታን ባደረገበት ልክ ማድረግ ይሁንልን። ስለዚህ እግዚአብሔር ጸጋውን ያብዛልን። ጌታ ኢየሱስ ይባርካችሁ።